ያረብ የሙቀቱን ነገር ነው እንጂ እውነት ነው። ይሄ ይችላል ቁርአን ነው። ቤት እናቴ እንደዚህ አይነት ስለ ቱርክ ነው ስለ ቱርኪያ የዲ ሀቢብ ቱርካዊ ነው። ቱርክ እኮ ነው። አማርኛ እናደፋፋሽ ምን ላጎርሽ አሁን ስታይ ቡና እኔ ጁምአ ነው ብዬ ቡና አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኛ ተቀበላችሁ ሰዎች ሰላም እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ መልካም ጁምአ ብያለሁ። የዛሬ ጁምአ ፕሮግራም ነበረ። ማንም አልገባም አስፈጭ አሁን ሲደርስ ፍራሽ ትርስ ነው ሲጀመር ፍራሽ ትርስ ነው ካሜራ እና ጓደኞቼ መልካም ጁምአ ብያለሁ። የዛሬ ጁምአ ተሻሻለ ነበረ ወንድሜ ሴቶች አዳፋራቸው አልኳችሁ ላይ ቢወጣ ፕሮግራም የተቀየረ ማለት ነው። እና መጥቻለሁ አለኩል ያለው መጥቻለሁ እና እስቲ እንግዲህ ቡና አለ ራሳቸው እንጠጣለን። ቡና ጠጣ እወዳለሁ። ቡና መፈራረሽ በነገራችን ላይ ቡና መፈራረሽ ምናምን ስለምወድ ነው ሀገሬ ጀምሬ ፍረሽ ማድረግ እወዳለሁ። ወይ ጉድ! ይሄ ጉስታ ምንድን ነው? እሱ ጉፍታ ባልቆመበት ጊዜ እንግዲህ የኛ ቡና በረዴ። አይ አንተ ቆርጣችሁ ሲኖር የስራ ነው ይማችሁ እንደዚህ ምጮላችሁ ትሮር ፕሮግራም ነው ቆርባ ውዴ ማንኛ ነው ውዴ እኮ ምን ነው አለኝ ነው እኔ ምሮ ግን ኢሞቹን መጥራት እንደዚህ እንዴት ታረጋላችሁ? ትችላላችሁ? አውዶውን ማቀየር አውዶ ገብተሽ ማቀየር ኢሞ መጥራት ማድረግ ይቻላል። አንድ ቀየር የኔ ድድድድ ነው የሚለው አንድ ቀየር ቆይ በኋላ ጀመራችሁ ያሳስታ ስልኬን ይዘው እንደፈይ ቤት የታለ ስልኬ ይሄ ማን እስኪ ይሄን ስልክ አንድ ቀየር እስቲ እንዴት እንደሚሰራ እስቲ እኔማ ሰው ሲደውል አሁን ሰማዋለሁ። አንቺ እየደወልሽ ነው እንዳልዩ ጋር ላሱ እየደወለ እኮ ሰው ሲደውልብሽ እንደዚህ ይላል ድድድድ አይልም። ተጣጣ ይሄ ሞተር ይላል። በቃ እሱ ነው ፈልገው አራ እንዲያው ይሄ ቢስሚላሂ ረህማን ረሂም አንድ ላይ ሞሽ ወላሂ አንዳንዶቹ ይሄ ወሎ ሰው ነው ምን ይወዳል አንድ የኔን ኮዳጅ ሊቀር ኢሞሽ አንድ ነው ወይ እንዴ? ታዲያ ሁለቱም ይሰራልኛል። አንድ ስልክ ላይ እንደ ስልካችን ተቻለ እያላችሁ ትጭናላችሁ እንዴ? ስልካችን ተቻለ ሳይሆን እዛው እየተደረስ ነው። እና ሞማኛ ፍስሽ አድርገን እሱ ከቻሉ ወይስ ባነ አቸው ደስ ይላል። ወይ እንዲያረሽ ውሃ ነው እዚህ አለ እኮ ልስጣችሁ። ቆይ ተረጋጉ። እስቲ ምረጭልኝ። የለሽም ሶስት ሁለት ብቻ ብስሚላህ መስጥቆ አውቶ ውስጥ ነው የሚደረገው። እስቲ ባልሽ ማለት ምንድን ነው? በነገራችን ምንም የላችሁም። ለኔ ተጣጣ ራህማን
ይባላል። አኪድ ረህመት ታዲያ እንጂ ውሃ ይጠጣል እንጂ ማስገባት የለም። ልጆቹ ትተዋል። በነገራችን ላይ አሁን ውሃ በዚህ በጆክ የሚያመጣልኝ ይፈልጋሉ። የምጥለው ሁለተኛ ልዝ ብቻ ናቸው ያሉት። አውድ ያስፈልጋል። እስቲ ቆይ ይሄን ላድርገውና ለሞክረው። እስቲ ይሄን ላድርገውና ሰው ገብቶ ይሞላል። የተለየ ውሃ መስሎኝ ነው። ወይ ለክቻለ የኔ ዲስካል ይልሻል ወይ ወርዳ ታዲያ ሰው ሲደውል ቁርአን እያቋረጥሽ ቁርአን አይደለም። ይሄ እኮ ቁርአን አይደለም እና ሙዚቃ ነው ትይሉ? ላ ሙዚቃ ሳይሆን ያላላላ ከሲሉ እና ሙዚቃ ነው? ላ ሙዚቃ አይደለም። ነሽያ ነው። ነሽዳ ይመስለኛል። ነሽዳ ቁርአን አይደለም። ቁርአን አይደለም። እሺ ደው ይባል ቁርአን አይደለም። ያላቀም እንዴ ይሄ ማምድረ ይታያል። አዘን ነው ሌላ ነው ማረግ የማይረባ እናቴ በተሰወለ ከፈኛ የለሽማ ጠይብ ይሄሳ ይሄ ክራም ላንቺ ለማስ እንኳንና ለራህማ ያልና ዶክተር አብይ አህመድ አድርሱ ዜና ደስ ስለሚል ነው። ዜና ነው። ሌላ አወርዳለሁ እኔ አወርዳለሁ። አዲማ ፍንሽክራ አወርዳለሁ። እችልበታለሁ። እንደዚህ አማርነሽ እስከሳጣጣው ዲጂ አራና ተጣም አንቺ ተጭበት አህመድ ይዛለይ ወራሪ ነው ሰው እየደወለ ነው ይላል። ያንቺ ነው መሻለ አንቺ ላውርድ አውዶ ላውርድና ታይኛለሽ። ይሄም ዲና ቅርቅር ታምል ይሄ ዲና እና ጓደኞች ቤተሰብ እንዴት ናችሁ? ሰላም ነው ወይ? በጣም ደስ ብሎኝ ያሳልፍ ነው እኛ ጋር ያለን። ዛሬ ደግሞ እንደምታዩት ላይ ቦታለሁ እየነበረ ያው ሳልወጣ ቀረኝ በሆነ አጋጣሚ ግን አሁን ላይ ቦታለሁ ብዬ እንደው ካሜራ ሁሉ ዝግጅት ታሪክ የኔ ፋብትን ብዬ እንትን አለ ማለት ነውና ወንድሜ መጣብኝ። ወንድሜ እናቴ ጓደኞችን ይዘው ቡና ጋር እኔ ፈራርሼ ለይቱ ቤስከች ሲል እንደ ካሜራ ልጅ እየሮኩኝ ወደ ክላሴ ፈርቼ ግን እኮ ላይ ቦታ ማማየው ነበር ፈራሁ። ምን ሰራን ሰውዬውን ፈራሁ። አዲስ ነው አላውቀውም። አዲኛው አዲ እንዴ እንደው እኔ እኮ ልጅ አባት አለኝ ሀገሬ ሀቢብቲ ማፊ ምሽክላ እንደኛ የሚረዳኝ ነው። አራ ግን የባይረዳም ነገር አዋንጆ ማስከፈ ይሄን ልቀይርበት እስቲ እንዴ ያለኛኛው ተዘግቷል። እስሪ እኔ ላውርድና አሁን የኔ መጀመሪያ ላይ አዎ ለዚህ ነው ተዋገጅታ አለ ብለሽ ታሰደ ለኔ ታውቂ ማን ውሃ የሚፈልገው አራ ሁላችን እንፈልጋለን። ወላሂ አለ በዛ ቁጭ ብላችሁ አደምታችኋል ማለት ይችላል። አዎ እኔ ባልኖርማ እንጃ እኔማ በዚህ እኔ ኮድራንትና ቢያለ ያህላችሁ አረገ ቢዚ እንትና መስለሽ ተመኛል ሰው ፈልገው እኔ ተዋቃጥለው ሻልሳቀ ነው እኔ ፈልጋለሁ ብርጭቆ ተፈቀቀ አቤት ያሉ ማሲ በግራጅ ሰጠውሽ ማንኛውም ብርጭቆ በቃሽ አይ ውሃ ካለቀ ሂዳችሁ ሞልታችሁ ትመጣላችሁ። ለምሳሌ እንዲያ አንቆርቆሮ ይጨምሩ እኔ እና ሞይ ፈለገ ማን ነው ጋር ደውለው ይዤላችሁ መጣሁ። የሚረዘኳችሁ ሁሉ እግዚአብሔር ይስጥሽ። አቤት እናቶች ለስታና ለጀም እስኪ አንዱ ታምባሻው እንዴት ነው? አለቀ ነው ቀመሹ ነርቆ መስኮን ቆራረስኩት እንጂ ቁረሽ ሲለኝ ማን ይጋበል አሁን ያመጣው ከውጭ
እርግጠኛ ነኝ ቡና እንደማፈላ ሆነ ነው ታውቋ አይ ሸክታ እንትን አየሽ ገና መሰለኝ ምን ቲክስ ቴክስት ለላዝም ያለ እኔ እንዲያ ባሻ እንዴት ይዞ መጣ ቡና ቆርጦ እንዴ አላችሁ ተሰርበው ነበር ቡና ናት ቡና ፍሬሃው ቁርስ ይልክ እንዳላለሽ አቂቃ ግን ምርጫን ባሻ ነው ያበደ ነው ሰራለ ቤት ለሚቀመጥ ሰው ያመጣ አቤት እዚህ የሚቀመጥ ሴት ነው ለሴቱ ሰርቶ ይብላል ለምን ትልቅ ለምንድን ከውጭ ነው ሴቱን ከውጭ መግዛት አለ እናቴ አንበሻ ቤታችን ነው ነገሩን ጋግረዋለን ታዲያ ትናንት አነጋገሩ አይደለም ቡና ለምን ወሃይን ተጠጣችሁ አሁን ቡና ትፈልጋላችሁ ጣላችሁ ውሃ አንዱ በዚህ ሞታችሁ ምንድን ነው ውሃቴ እንቺ ዘባ አቀቢ ቡና እዚህ ጋር ጫት የቡና በርበረም ብዙ ስላንቱ ኬኪ ናይተሽ ነው ረህመት በዛው ወይት ናት ኬኪ ዘውይስ ከታች ሊበላሽ ኮዳ በኩልሽ ወጣ አይደለም ነው ወጣ አይታውቅ ተከተለ ሀዲያ ይሆናል ያ ኮኪ ምንድን ተከተለ እንደ ኮኪና ያ ሀቢብቲ የት ነሽ ባላ የሞድሽ አራሁን ግዴታ ነበር የማወዲሽ መኖሯን ነው የምፈልገው እናቴ ያለሷ እናቴ ፍሉዝ የሚቆጠረው እሷን ይዤ ማምጣቴ ነው እዛ መዳም የምታስብልኝ ለሰብራ ኬክም አለች ማሰብ اللهم صل على محمد እኔማ ይሄ ልቀይርም ብሎኝ ኧረ ዘሙዬ ነገር ሲበቃዋል ይሄ ነገር ውሃ ነው ያለው ተረደረ ነው ሱከር አድርጌላችኋለሁ ግን ሌላ ነው መርጥ ነው ስኳር የለውም በሚቀጥለው ግን የኔ ያለው የማን ስልክ የሚደወልበት እና ፈለግ ሱካር ፈለጋችሁ ለራህም እንኳን አይመቻትም ሱካር ተጨምርልሽ ምርጣ ብር ያስፈልገዋል አንቺ መጥሪያ ያንፈርፈሽ ይሄው ነው ብራሽ እና ምጨምር ሰው ልጅገርሽ ግን እኔ የማውራት ፍቺው ይላለኝ አሁን የማውራት ሰው እናጨምር ቀስቀዟል ሳዋ ፈለጀው አቤት ቆየ እንኳን ፈጭኮ ነው ይሄ የኡመር መጥሪያ ኡመር የሳዳና ነው መጥሪያ ነበር እኔ አይው ቢያለኝ አሁን ይሄ አይቀየርም እዚህ ጋር ብር ያስፈልገዋል የኔ አሁን ቀይሯል አይደል እንደው ሳይ በእናትሽ ቀይርልኝ አታውራታው የኔ ይሞን ታላጠፋሽ እኮ አይቀይርም ምንም አይቀይረው ለሌላ ሰው ሲደውል የሞስተን ነው የምትፈልጊው ሰው ሲደውል ሌላ ሰው ሲደውል ሌላ ሰው ሲደውልልሽ እንትን ላይ ያለሽ በአላህ በቁርአን በፈለግሽው ላይ እሞሽ ላይ ያለሽ አንቺ ደግሞ በፈለግሽ በዘፈን ሆነ በፈለግሽ ማረግ ትችያለሽ ስማ ቀይረዋል እና ታዲያ ሌላ ምን አይ ፈለግሽ ሌላ ነው እስጁሪ ዋትስአፕ ላይ ደግሞ እንኳን የፈለግሽው ላይ እና ሲዘጋ የሚኖር ገዝተው ያለ
ማን ነው ራህሊ? ለማንኛውም ተመልካቾቻችን ይሄ አንቺ ገለታሽ ነበር ወይ? አንሱ እንትን እንዳይዘኝ እና ጓደኞቼ ያው ከበርካቶች ጋር ነው ነበር እዚህ ማለት ነው። ቡና ፍልተናል። ቡና ፍልተን ያው ቡና ባላለ ነው ዛሬ ደግሞ ቡና ማፈላው እንኳን አሁን እየሰራሁ ነው። የከባድ ስራ መቤት ላይ ነው ቡና የሚያስፈልግ ምንም እንዳይገባኝ በቃ እኔ ነው መስፈልግ እና ያላችሁ ቡና ፍልቼ ካብትን እያለን ነው እናቴ እድሜ ለመዳምዬ ከአንድ ሳምንት በላይ ረፍት ሰታኝ እየሰራሁ ነው። ቁጭ ብዬ ቡናን እየጠጣሁ በነገራችን ላይ ቡናው እየጠጣሁኝ እንትን አለ እጅ ስራ ምናምን እሰራለሁ። በቃ ጊዜያችን እንደዚህ እናሳልፋለን ማለት ነው። ፕሮግራም ነው። ቤት እየሸኘናት ቡና ፍልተን ዜዳ ደግሞ እንሄዳለን። አንዷ ዜድ ደግሞ አንዷ ዜድ ትቀራለች ትቀራለች በስ ትቀራለች ራሱ ትቀራለች ገና ያፈርናለን። እንግዲህ እነሱ ደግሞ እኛ ደግሞ አህለን መተናል ሲሉ ከች ነው በየቤታችን አረበላታችሁ ታውቆ እንደታችሁ ታውም እንደዚህ እየሰራው ይገራ ነገር አትክፈቱ ቤታው እንደ ወላሂ ላዚም እንደምታው ቡናቸው ነው የሚቀነጭሩት። እኔ ደግሞ ኮፒራይት ይዛታል ብሎ ለኔ ቦታ አይሰጡ። አይ ምን ላይ ነሽ? በይታፈቁበት ምን ላይ ነሽ? ቪዲዮ እየሰራሁ ነው ልጭን። ከዛ ቪዲዮ ደግሞ ኮፒራይት ካለው ያን ቪዲዮ ግዴታ አጠፋለሁ እንጂ ማፊ ፋይዳ ለሽ ሲገባ የድምጽ ሲገባ ምናልባት የድምጽ ኮፒራይት ያለው ከሆነ ይዘናል። ነሽ ስለዚህ ታጣይ ሮቤልን እያየሁ ነው እንጂ ወጃል አሁን እሷ ማለት ከፍታ ነው እኔ ስራ ላይ ነኝ። ትናንት ጀምሬ አይ እና ዘጋሹ አረ ይሰራል እኮ ቪዲዮ ከርም ሰራው ይችላል። ሮቤልን እኮ ያየሁ ነው አባቱ ብራንክ ያለ እናንተ አገቡም አብሽሩ ካሜራው እኔ ጋር ፊት ለፊት ነው። እንቦጣችሁ እናንተንማ የኔ አይናፋሮችዬ። በነገራችን ላይ እስኪ ጥያቄና መልስ ካለ እንግዲህ ተጠያየቁ። አሪፍ ጠይቁስ። ያው ባዛር ምን አይነት ትዝታ ነበረባችሁ ሀገር ሲኖሩ? እስኪ አሁን በነገራችን ላይ እኔ ልጠይቃችሁ። አሁን የወራቱ ክረምት ነውና ምን አይነት ትዝታ ይሰማችኋል ሀገር ላይ በክረምት? ጎመን መብላት። እሺ ሌላስ? እናቴ የምታቀርበው ጎመን ነው። እንዴት ጥያቄ በክረምት ምን ታስታውሻለሽ? አሁን ወራቱ ሀገራችን ኢትዮጵያ ላይ ክረምት ነው። ሐምሌ ወራት ላይ ነውና በዚህ ወራት ምን አይነት ትዝታ አለባችሁ? ጎመን፣ ጥቅል ጎመን፣ ቀይ ስር፣ ካሮት፣ ድንች ፊካን ተነፈካተ እናንተ የምግብ ነክ ነገር ነው። እሺ ከምትሰሩ ስራስ ምን ታስታውሳላችሁ? እኔ ስናስታውሰው እናቴ አረም እያረምን እጃችንን ጥርግርግ አድርገን የምንበላው ሻማራስ አርሻለሽ ያለ ጉልጓሎ ምናምን አለ ካምንጅ እርሻ ስጠምያለሽ ማሻአላ ጀግና ነው። ጎበዝ። አሁን እናቴ ሀገር ቤት ስታጅ እንደዚህ አይነቱን ገበሬውን ታረያለሽ። አሁን ኑሮ ውድነት ሸምቶ አይታዘብም።
በጣም እሰራለሁ ወላሂ አርሳለሁ ጎረጎራለሁ ታጅያለሁ ገባሁ እንዴ ኦሮሞች ጋር እኮ እንትን በሰዓት ወንበል ቢገባት ናቸው ተገባሽማ ቪዲዮ ስለሆነ ቆንጆ ቦታ አረ ነው ዘውሪያን እንድትስገድ ገበሬም አለኝ ግን ቢኖርም ያን ወንበል አውጥተን ማሰልከለታል እና እኔ መልካሞችዬ ማና መሬም ናት። እስኪ አምጪው እንደዚህ እኮ ስራውን አብራሽ ደወለችልሽ ሴትዮዋ ሄደች ወይ ሄድሽ ወይ ያበላሽ ይውልሻል አይደል እንዴት ደወለችልሽ ይልሻል የትኛው ስራም ከጁ ራህማውን ደውላላሞ ሌላ ሰራተኛ የወሰደችበት አይነት ነው ታቻ ነገርሽው አላመጣም ማለት አላመጣም ማን ነው ፈልጊ ብላኛለች ግን አልፈለኩም ማለት ሌላ ሰራተኛ ሁለቱም ስራ ተበላሽ አይደለም ወይ ለምንድን ነው እያላለ ተቆጥ ታይብን የምላዛት ጋዲያ አይ እኔ ልጆቹ የሆነ ነገር እዛ ምን እያደረጉት ነው ስለ ልጆች አያገባሽም ስለ ራስሽ ብቻ ነው በቃ ስለ ራሴ ያዲያ የተባበልኩትን ይኸው የተባበልኩት ሴት ጎሌላ ትያለኝ ጓደኛዬ ጋር ትያለኝ ያ ድራማ አረቢቷ አላለች ራሳቸው ናቸው ያሉት ቆሻሻው ታሽ ቪዲዮ ላይ ያለ ሰምታችሁ መስማት ትችላላችሁ ሞተውሻሽቶ ማለት ነው አንቺ አንድ ስራ ተመጣሽ ጓደኛሽ ለምን ጭንቶ ወሰደች ሌላ ስራ ምንድነው አንተ ተናገረ በኋላ ሌላ ተማሪ ጋጥ ወጥነት ይባላል ቀይመን በይ አይደለም ሰላም አለይኩም ወራህመቱላሂ ወበረካቱሁ ራህሜ አንቺ አልደወለችም ወይ ታያለሽ ያቺ ደግሞ ትደውላለች ታያለሽ ምንድን ነው እናንተ ሁለታችሁ ምን አረጋችሁ ስራውን አቀረባችሁ ምን ችግር አለው ያለ ርዝቅ ነው ይሄ አንድ ሰው ቢረዘቅበት ምን ችግር አለው እቺኛይቱ ሰጥሻለች ትደውላለች ታያለሽ ያቺ ደግሞ ደወለችልሽ ወይ ትኛለሽ እኔ እዚህ ጋር ምንም ልትገቡኝ አልቻላችሁም ያኔ ስራውን ግን አርዚቅ አላህ ብትገፉትና ቢረዘቅበት እናንተ ተስማሙ እናንተ ሁለታችሁ ምንድን ነው ማለት እኔ አልገባችሁኝም ራሱ መጠኝ መልካምነት ይባላል የሰው ልጅ መልካምነትን ነገር መስማት በጣም ያስፈልጋልና መልካምነት ማለት ዱንያው ለአኺራ ያሳምራል መተዛዘን ኢትዮጵያዊ እኛ እኮ በላ ነን እውነት ለመናገር በጣም በላ ነን ወላሂ ለአዚም ወይ ፈጣሪ ወይ መልካም ሰው ያው ለተማለን ነው እንዱ ማርያምን ሀዊ ታውቃለህ ቤት የመጣችበትን ስራ ሴትዮዋ ስታባብለኝ ትተሽ ነኝ ብላኛችን እራሱ ምን እንጀራዬን በራሴ እሰራለሁ አሁን በቀልብ ምን አለበት ምቀኝነት በራስ እና ጓደኞቼ ከመዳብ ቤት መሰራት እንዳንተ ሄዳውን እየሰራዋት ነው ካላል እንግዲህ በልጆች ምርጫ አድርጌያለሁኝ ብርቱካን የመሰሉ ልጆች ስላሉ በእነሱ ከለር አደረጉት እናት ሸበላ ናቸው ያ ቤት አሉ ሸበላ ናቸው ሸበላ አሁን ሴትዮውም እያው ተገፋች ጥርት ብለን እንሄዳለን የሚገል ትሄዳላችሁ እንኳን ድመቴ ብቻዋን ተወልች ብዬ አልሄድ ይችላል ወላሂ ምን ትናንትና መጥቶ ምን ማን ያጋስራ ነበር ይሁን እያሰራ እየመጣው ነው እና ረጅም ታናግሪያታለሽ ብሎኝ አናግራታለሁ ትሄዳላችሁ መሄዳለ ያው መጀመሪያ አሳምኑ ካልሄዳ የሚቀርሰው እዚህ ይቀራል ይሄድበታል ስራው ዲመታው ጋር አራኒ ሄድ ያለው ስራው ተቀረበ ሄድ ያለው ለራሴ መጀመሪያ ታደም እና ጓደኞቼ እንደምታዩት በዚህ መልኩ እየሰራኋት ነው ያችንም ባለፈ የሰራኋትን እዛ ስራ ቦታ በዚህ መልኩ እየሰራኋት ነው ማለት ነው ያምራል ምንም አይደለም በልጆቹ መልክ ነው እናቴ እኔ ልጆች አበዱ ናቸው ዛሬ ግን ክራ አቀላቀል የመስራት አለ ያው ይሄ መጀመሪያ ስለሆነ ከዛኝ ሰፈ ሄደ ይሄ እየተዋፈደ ነው ችማራ አልቀረችበት
ራህም ያለርኩም ይኸው አስሩ ላይ ሻንጣዬ በር ላይ እየተገተረ ይኸው አለ ማለት ነው። ያው እየጠየኳት ትደውልልሻለች ሴትዮቱ ሰጥቻታለሁ አለች። ያው ሴትዮቱ እስካሁን አልደወለኝም ማለት ነው። እና እኔ ወላሂ መድሪ ብቻ እንጃ ሶርዚ ቃል አላህ ያላህ ሳልጨመረበት ሰው ባለው አይደለም ሰው የሚረዘቀው ግን ሰውዬ አንቺ አልመጡም ተተሳፈሩበት እኔ እኮ አይፈልጉ ወላሂ ወላሂ እኮ ይስማላልሽ እየቀነሽ ነው ጁስ ለዚህ ብዬ ነው አይጠብቁ አሁን እየቀነሽ እንዴት እዚች ላይ ነው ጠብ የምታረጊው? እዚች ላይ ጠብ የምታረጊው መሰለኝ። አሁን ላይ ሂጂ ስራ ፈልገሽ ግቢ ትምህርት ሲከፈት ደውልልሻለሁ አትልም? ረህሚላ እኔ አንቺን እንትናሽ በቃኝ ሳይሆን እምልሽ ያኔ ብቻ እኔ እንጃ እስካሁን አልደወለኝም። እኔማ እኮ አሱር ላይ ልመጣ ብዬ ሻንጣዬ ተገትሯል በር ላይ ማለት ነው። ግን የእችኛይቱ ሴትዮ ለጓደኛዬ ብላለች ስትለኝ አሁን ራሱን አመሰዴ ነው ያልኩት። የትኛው ነው የምወስድሽ ሲለኝ እንደገና ወደ እሷ ደወልኩ ማለት ነው። ወደ እሷ ስደውል ቆይ ቁጥርሽን ሰጣታለሁ ትደውልልሻለች ታናግርሻለች አለችኝ። እንደገና ወስዳኩ እና እሱ እንግዲህ እርዚቅ አላህ እባክሽ የሰው ልጅ ባለው አይደለም እርዚቅ ካለ ያለምስገን ካለ ደግሞ እርዚቄን አላህ ያሰጠኝ ኢንሻአላህ ወላሂ ፈቃድ ማለት ነው። እና አንቺም በሷ ጀማ እንዴት ያውቃለሁኝ ግን እዚህ ጋር እንጃ ይዋል ኢንሻአላህ ወላሂ ፈቃድ ሁሉ ነገር ይስተካከላል ብዬ አምናለሁ። ትክክለኛ ሰው እንደዛ ያለ ሌላ ሰው ሌላ ሽክር ይበላው ሌላ ህደውብን አይነካም። ወዲያ ሰው ታቆራም አይፈታም ያራቸው ልጅ ግን ለማንኛውም ሰው መልካም ነው ትስተውላለች ማለት ነው። ብቻ እርዳታ ሁሉ ስትዙ ለራሴ ነው መልካም ስራ ለራሴ እርዳታ ላይ ምናምን አያታለሁ ለህዝቤ ለወገኔ ለተራቆቶች ለአንቺ ወይም ለአንተ አይደለም። ባሏ ደግሞ ምንድን ነበረ መቼም ኢትዮጵያ አይመስልም አይደለም። ልጆቿ ያምራሉ ሴቶች ናቸው። አንዱ ሁለቱም ሴቶች ዘረኛ ለራስሽ ግን የምረዳው ደግሞ ለራሴ እንጂ ለአንቺ ወይ በጣም አዝናለሁ። ይሄ የሚሞት
መቆራኒ አንደኛ የብቻ ነው ራሱን የቻለ ቤት ነው ስትለኝ ነው ያ ነገር ስትብዬ ነው የተባበሩት ስራ ነው ማሄደው ይላልነሳቴ ምክንያቱ ይሄ ነው። ምክንያቱም ለሰርቼ ስለማላውቅ የጀማ ስራ ነው እዛ ያልተስማማን እንደሆነ ከሚፋረስ ራሱን የቻለ ስራ ማየት ስለፈለኩ ነው እዚህኛው ተነግረው እዚህኛው ሀይል ያለው ያልገባው ምክንያቱ ይሄ ነው ማለት ነው። እና እንግዲህ ወላሂ ያምራዝም እየጠበቅኩ ነው ምናለው ብለሽ ነው ስራ ነው የሚፈልገው በአሁኑ ሰዓት ግን ደውልሻሌ ያለች ነው። አንቺ ደግሞ አልሄድሽም አልሽኝ ማለት ያኔ እሷን መልስ ነው የነገርኩሽ እንጂ ያ ነገር አይደለም። እንዳላ ስቃላላ ያለበት ቦታ ነው እና እንደዛ ማለት ፈልጌ ነው ማለት ነው እንደዛ ያልኩሽ لا لله شرت الوقت إن شاء الله ولا حيسترخى رزق على الله يسوي كالينو برزق أنا ما تقول موسى نجد ሰው ስልሽ ላልሽ ላስ እኮ ዝም ብሎ የተቆጠረው ምነው አትሳቢው እያልሽኝ እንደው ዝም ብሎ የተቆጠረው ይፈላል ይሏችኋል። ቡና መቀሳለሽ መቀስ አራት ብትሽው ስሩ ዝም ብለሽ መቀስ አለ ግን እዚህ አይውጣ ስሩ ዞሬ እዩ ማለት ነው የምጠልፈው እስከብቻ ካልወጣው እንዴት ያስወጣኛል? አው ጮዶ መንጭቅ ነው እንደው ቢሆንም እንደዚህ አጥብቄ ያሰራው ቁርስ በላችሁ? ቁርስ የለውም ያኖርሻል ማላለችም ቡን በልታ ስታበቃ ያኖርሻለሽ ያኖርሻለሽ የሚሰፋው እኮ እንደዚህ ነው። አንቺ ነሽ እንደዚህ ሰፋሽ? አዎ። እና ይሄ እንትኑ መባላት የሚገጣጠመው እንደዚህ አራት የሚገጣጠመውን ታውቂበታለሽ መስፋት ግን መሀሉ ላይ አራት አድርገሽ ተወዲና ተወዲህ ያንን ሶስት ነው የምታደርጊው። ይሄን አገጣጥሽ ነው የተሰፋል መሰለኝ ነበር ከዝም ብላ ዲያ ያመሰለው ላገጣጥሙ ይሄን እንዴት አርጋለሽ? አሁን እንደመጣላ ነው እኔ በሀሳብ እንደመጣልኝ ነው አሰራሩ እንደዛ አይደለም። አሰፋፉ ልክ እንደዚህ ነው። ስታይል ገልብጠሽን አሰፋሽም ጎዝነን ያደገገለ ተሰምቼ እንደገና ታጥሬው እናቴ ማልበስ ያለብሳል አይደል? ማፍ ሙሽክላ የመስ ዲዛይን ራሱ በጣም መጣ ወድቻለሁ። ይሄ ዲዛይን በ2005 ነው። ይሄ እኮ ቆየ ነው እኮ የቆየ ዲዛይን ሆነ እንጂ ዲዛይኑ ምርጥ ነው ነው የምልሽ። ያምራል በጣም ባለሽ ዲዛይን ለመሰብ ከፋ አድርጎ እንትን ዝርዝር አድርጎ ወይ በጣም ነው የሚያምር። ለሁለት መሰብ አመሰራው ግን ለመሰብ አተር ወይም ሸራሪት ነው አተር ይሄ እንትን ይዘጋል ይሆን እንትን በረጅም ማድረሻ አተር ያምራል። ትናንትና ይተው እንደያየው እንደዚህ ያለ ሰፈቻለ ነው መሰቦች ይፋጤሞ ሰወር እንደው በቁሜት አብሰታው ብላ በቁማ ሆኖ ነበር የሰፈረው ይሄ ተዝታው ከቢራ ይመጣል። እኔን ከቢራ የሚያክል ነገር አይገኝም። ምረት አይባክሽ ወይ አራዲ ያልኩሽ ይበልጣል። ቁማኑ ነው ያልኩሽ ተኔ ካሜራ በላይ ቁማኑ እኮ ቁመቱ ተኔ ካሜራ በላይ ይበልጥ። እኔው ያሳጠረው ነው ወሰቤ 60 ዙር ነው እና
እናቴ ታይ ካሜራውን የሚያክል ሞሰብ ባለሙያ ናት። እጇ አይትረፍ እናቴ። ወይ የተገጣጠመበት ወይ ነው እኔ መቼም እግሮ 60 ዙር ነው ሞሰብ እናቴ። እኛ ሰፈር ባለሙያ ሞልቷል እናቴ። የሰፋሽ ኮሜንት ላይ አስቀምጪልኝ። እዛው መስፋት ይቻላል። ሞሰብ ቃጤ ሰፍቼ መጥቻለሁ። ቃጤ እህቴ አዋራ እያወለቀችበት ነበረ። እሷ ነው ደረች እዛ ህፃን ወለጋ ነው እናከላለኝ ሌላ ሰፋው እሱ መስፋት ይቻላል። ሀዊ ኧረ ሀቢብቲ የመዳም ስራ ወይ ታደርሰ ስፌድ ሰፋልሽ አለ ግን ይቻላል። አሎ ሰላም አለይኩም ዜድ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ነው አንቺ እንዴት ነሽ? ስራ እንዴት ነው? ስራው ተገገረልሽ? ብዙ አቆሻ አግኝሻቸው? መድኃኒትሽን እየተጠቀምሽ ነው? እንዴት ነው መድኃኒቱ? ትንሽ ፈገግ እያለ ነው? እንዴት አየሽ? ሀገር ደውላችሁ ነበር ቤተሰብ